ከ1 to 5 አወር በላይ የሰጠኝን ትሬድ አብረን ብሬክዳውን የምናደርግ ይሆናል። ሰላም እንዴት ናችሁ? የአብ ትሬድ ተከታታዮች፣ ዛሬ ማክሰኞ ማለትም ኦገስት 25 የገባሁትን ጎልድ ሴል ትሬድ ከሃየር ታይም ፍሬም ጀምረን እስከ ሎወር ታይም ፍሬም እንዴት እና ለምን እንደገባሁት አብረን ብሬክዳውን የምናደርግ ይሆናል። እንዲሁም ደግሞ የሚታፈፍ ስክሪንሾቴን ይኸው እዚህ ጋር አስቀምጥላችኋለሁ፣ እሱን መመልከት ትችላላችሁ። ከዚህ በፊት በነበረው ቪዲዮ የጄፒዋይን አናሊሲስ በምሰራበት ጊዜ አስቀምጣለሁ ብዬ ስለረሳሁት አላስቀመጥኩም። የእሱን ስክሪንሾት ይኸው እዚህ ጋር ማየት ትችላላችሁ። ድንገት ቪዲዮ ኤዲት ላይ ስለተረሳ ነው። አሁን ቀጥታ ወደ ዛሬው አናሊሲሳችን እንገባለን ማለት ነው። ለአሁን ይችኛው እናጥፋትና ጀስት ከሃየር ታይም ፍሬም ጀምረን አናሊሲሳችን እንሰራለን ማለት ነው። ስለዚህ ሃየር ታይም ፍሬም ከዴሊያችን ነው የምንጀምረው ማለት ነው። ኦኬ ዴሊያችን ላይ እንደምትመለከቱት ፕራይስ ምንድነው ሃየር ሃይ እየሰራ ነበረ የነበረው። ከዛ በኋላ እዚህ ጋር አንሚቲጌት የሆነ ፌር ቫልዩ ጋፕ አለን ማለት ነው። እዚህ ጋር የምታዩት ፌር ቫልዩ ጋፕ አለን ማለት ነው። ስለዚህ እኔ ይሄኛው ቀጣይ ድሮ ሊኪዲቲ ይሆናል ብዬ ጠብቄ ነበረ። ምክንያቱም ሳምንቱን ወደ ቡሊሽ ሙቭመንት ስለጠበቅኩት የሳምንቱን ዝቅተኛ ፕራይስ ማክሰኞ ቀን ይሰራል ብዬ ኤክስፔክት አድርጌ ስለነበረ ወደዚህኛው ኤሪያ ፕራይስ የመምጣት እድል አለው ብዬ አስቤ ስለነበር ነው ይህን ሲል ትሬድም የገባሁት። ወደዚህ ኤሪያ ነው ሊኪዲቲ ታርጌት የነበረው ማለት ነው። ከዛ ቀጥታ ወደ ዋን አወር ነው የወረድኩት። ዋን አወር ላይ እንደምታዩት እዚህ ጋር ዋን አወር ላይ እንደምታዩት ፕራይስ ምንድን ያደረገው ፕሪቪየስ ላጥፋት እዚህ ጋር ፕራይስ ምንድን ያደረገው እዚህ ጋር እንደምትመለከቱት ፕራይስ የሊኪዲቲ ወይም ደግሞ ፕሪቪየስ ዴይ ሃይን ቴክ አረገልን ማለት ነው። ይሄኛው ፕሪቪየስ ዴይ ሃይ ሊኪዲቲ ቴክ አረገልን። ከዛ በኋላ ከዚህ ቴክ በኋላ ይሄኛውን ቴክ ማድረጉ ብቻ ሲሆን ፕራይስ ዳውን ሲያደርግ አግሬሲቭሊ ዲስፕለስ እያደረገ ጋፖችን እየተወ ነበር። እዚህ ጋር የምትመለከቶችን እነዚህን የመሳሰሉ ጋፖች እነዚህን የመሳሰሉ ጋፖች እየተወ ነበረ ሲሄድ የነበረው። እነዚህን የመሳሰሉ ጋፖች ነው እየተወ ሲወርድ የነበረው ማለት ነው። ስለዚህ ዋን አወር ላይ አሪፍ የሆነ የሴል ትሬንድ ማለት ስካልፕ ለማድረግ አሪፍ የሆነ የሴል ትሬድ እንደተጀመረ የተወሰነ ፍንጭ አግኝተን ነበር ማለት ነው። ስለዚህ ወደ 30 ሚኒት ወርደን ደግሞ በደንብ ላሳያችሁ። 30 ሚኒት ላይ ቅድም እዛ ጋ ያሳያችሁ ፕሪቪየስ ዴይ ሃይ ማለት ነው። ትናንት ኒውዮርክ ላይ የተሰራው ሃይ ነበረ። እሱኛውን ሃይ ፕራይስ ሊኪዲቲ ስዊፕ አደረገ። ከዛ ከዚህ ሊኪዲቲ በኋላ ለምንድን ነው ላይ ነው የጠፋው? ይሄኛውን ጀስት እንዲታይ እናደርገው። ኦኬ ፕራይስ የፕሪቪየስ ዴይ ሃይ ሊኪዲቲ ከወሰደ በኋላ እዚህ ጋር የምታዩትም ማለት ነው። ይሄ ሊኪዲቲ ከመስራቱ በፊት የሰራችው የመጨረሻዋ ስዊንግ ሎ ፖይንታችን የቷ ነበረች? ይችኛዋ ነበረች። አያችኋት? 30 ሚኒት ላይ ይችኛዋ ሎ ማለት ነው። ይችኛዋ ሎ ነበረች። ይችኛዋን እንደ ማርኬት ስትራክቸር ሽፍት እንወስዳታለን ማለት ነው። ለሾርት ተርም ማርኬት ስትራክቸር ሽፍት ወይም ደግሞ ኢንተርናል ማርኬት ስትራክቸር ሽፍት ብለን እንወስዳታለን ማለት ነው። ከዛ ቀጥታ ወደ 50 ሚኒት ወርጄ ላሳያችሁ። 50 ሚኒት ላይ እንደምትመለከቱትም ቅድም 30 ሚኒት ላይ ያለው ነገር በደንብ ይታየናል። እዚህ ጋር ያለችው ማርኬት ስትራክቸር ሽፍት አለን፣ ይሄኛው ሊኪዲቲ ስዊፕ አለን ማለት ነው። ፕራይስ እነዚህን ካረገልኝ በኋላ አሪፍ የሆነ ሴል የተወሰነ ስካልፕ ለማድረግ እንደመጣ ያሳየናል። 5 ሚኒት ላይ እንውረድ። 5 ሚኒት ላይ በምንወርድበት ጊዜ የመጀመሪያው ታርጌት ኢንትሪ ይሆናል ብዬ ኤክስፔክት ያደረኩት ኤሪያ ይሄኛው ኤሪያ ነበረ። እዚህ ጋር የምታዩት ኤሪያ ነበረ ኢንትሪ አረግበታለሁ ብዬ አሰብኩት። ከዛ ታርጌቴን እዚህ ጋር ያለው ኤዥያ ያለው ይሆናል ብዬ አስቤ ነበረ። ነገር ግን ፕራይስ እዚህ ድረስ ለመምጣት ትንሽ ዊክነስ አሳየኝ። ያን ዊክነስ ምንድን ነው? እዚህ ጋር ካለች ኦርደር ብሎክ ሪያክት ማድረግ ጀመረ ማለት ነው። ይችኛው ኦርደር ብሎክ እንደዚህ እናስማ። ከዚህኛው ኦርደር ብሎክ ሪያክት ማድረግ ጀመረ ማለት ነው። እንደዚህ ሪያክት ማድረግ ሲጀምር ቀጥታ እዚች ጋር አልገባውም፣ መጠበቅ ጀመርኩኝ። ጠበቅኩትኝ። ስጠብቀው ምንድን ነው ያገኘሁት? እዚህ ጋር አሪፍ የሆነ ዲስፕሌስ ያደረገ ጋፕ አገኘው። እዚህ ጋር ይሄኛውን ጋፕ ማለት ነው አገኘው ማለት ነው። ስለዚህ ከዛች ጋፕ ላይ ኢንትሪያችንን እንፈልጋለን ማለት ነው። እነሱ ደግሞ ልክ ወደ 3 ሚኒት በምንወርድበት ጊዜ እዚህ ጋር 3 ሚኒት ላይ እዚህ ጋር ለመጀመሪያ ኦርደር ብሎክ ሪያክት አድርገች። ከዛ ሌላ ኮንፈርሜሽን እንጠብቃለን። ጋፕ አለን። እዛ ጋፕ ላይ ሪያክት አድርገ። እዛ ጋፕ ላይ ሪያክት ካደረገልን በኋላ ምን እንጠብቃለን? ኦርደር ብሎክ እንዲሁም ማርኬት ስትራክቸር ሽፍት እንጠብቃለን። ይችኛው የኛ ቫሊድ የሆነች የ3 ሚኒት ኦርደር ብሎካችን ነች። እዚህ ጋር ምን አለን? ሌላ ማርኬት ስትራክቸር ሽፍት አለን ወይም
ማርኬት ስትራክቸር ሽፍታችን አለች እዚች ጋር አስዩም አድርጓት ቻርቱ እንዳይጨመላለቅ ነው። እዚህ ጋር ሌላ ማርኬት ስትራክቸር ሽፍት አለን። ከዛ ኢንትሬን ያደረኩት እዚህ ጋር ነበረ። ኤስኤል የሚሆነው ቱ ቢ ሴፍ እዚችኛዋ ሀይ ላይ ነው የኦርደር ብሎኳ ሀይ ላይ ማለት ነው። እንዳያችሁት ነው በጣም ስናይፐር ኢንትሪ ነበረ። ላይቭ ልገባም ነበረ ግን ትንሽ ቻርቱ ስለፈጠነ ላይቭ ለመግባት አልቻልኩም ማለት ነው። የመጀመሪያ ቲፒን የወጣሁት እዚኛው ሎ ላይ ነው ማለት ነው። የመጀመሪያውን ቲፕ እዚህ ጋር ነው የወጣሁት። ሁለተኛውን ቲፕ አልወጣሁትም። ሁለተኛውን በብሬክ ኢቭን አስወጥቶኛል ማለት ነው። ግን 200 ፒፕስ በላይ ራን ማድረግ ችሎ ነበረ። ይሄኛው የምታዩት ስናይፐር ኢንትሪ ማለት ነው። ፓርሻል የወጣሁበትን ስክሪንሾት እዚህ ጋር ከላይ ማስቀመጥላችሁ ይሆናል የምትመለከቱት ነው። እንደዚህ አይነት ሌሎች ቪዲዮዎች እንዲደርሳችሁ እንዲሁም እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ሌሎች ቪዲዮዎች እንዲደርሳችሁ ቻናሉን ላይክ፣ ሰብስክራይብ እና ሼር ማድረግ እንዳደረሱ ከሁሉም በላይ ሰብስክራይብ በማድረግ አባልና ቤተሰብ መሆን እንችላለን። ይመቻችሁ።